እንደምትይው አይደለ? ማስረጃ እንደምትይው ሁሉ አንድ ሰው አብረሹ ትኖሪያለሽ አይደለ? አብረሹ ትቆያለሽ አይደለ? ለሰከንድም ቢሆን ትቆያለሽ አይደለ? ታዩ ለምናቀው ሰዎች ይኸውልሽ አቡ እኔ ራሴን ማቅ ይኸውልሽ ራሴን ማቅ ከ18 ዓመት በላይ ነው። ማንንም ሰው እኔን ይሌናይን ወደ ሌላ ሊያመላክት እንደፈለገች የመሆን መብቷ ነው። እየሰማሽ ነው? መብቷ ነው። ሌላ መልሱ ሌላ የተጠየቅሽውን ብቻ መልሽ ሀቡ። ኧረ ባርባራ ሀቡ ጥያቄው ለአንቺ የምታውቂያት ጀርመን ላይ እኔ ይኸውልሽ ሀቡ ይኸውልሽ እኔ ችግር የለውም ልከሰስ መልስ የምሰጠውን እሰጣለሁ። ልከሰስ ለኛ መልስ ይኸውልሽ ሀቡ እከሳለሁ ብላ መታን እንትን ብላ ትክሰስ ስለክሱ ታዩና ስለክሱ ታዩና እንደዚህ ድርቅ አትበይ። እንደዚህ አፈጣጥነት ከተባነነ በቃ ተባኗል። የመጣንበት ሌላ ነው ከእሷ ጋር አይደለም። ቆይ ማለት አንዴ አይደለም መቅደስ ሲሆን ከተባነነ ተባኗል። በቃ ልጄን ሰድባብኝ ተናድጄ ነው ኦር ኤኒቲንግ ማለት እኮ ትቻለሽ። እንዴት ነው አንቺ ልጅ ስለወለደች ነው? እሺ ምንድነው ማስረጃሽ? ምንድነው ላለመደፈር ማስረጃ አቅርቢልኝ። ለምትጠየቀው ጥያቄ መልስ ጥያቄ አልኩሽ። ለምትጠየቀው ጥያቄ ለመመለስ ዝግጁ ነኝ። ለምትጠየቀው ይኸው ጠየቅንሽ መልሽ ማስረጃ የሚል ማስረጃ አምጪልን። ከዶክተር ያገኘሽው ማስረጃ አልተደፈረችም። አምጪ ማስረጃ። ተደወለባት ስልክ። እያንዳንዳችሁ አትደውሉልኝ። ማንም ሲያስጠሉ ለምትጠየቀው ጥያቄ ለመመለስ ዝግጁ። ይኸው መልሽ አማሬ ማስረጃ አቅርቢልን ላለመደፈሯ እያልንሽ እኮ ነው። አይዋልሽ ሀቡ እኔን ነጥብ ለማስጣል ከሆነ እንድማልጥል የምን ነጥብ ነው? ማስረጃ አለመደፈሯን ሱዳን ላይ ልጅ ወለደች አልሽ። ያለመደፈሯ ማስረጃ ሱዳን ላይ ልጅ መውለዷ ነው እኮ ነው ያልሽን። እኔ ስለመከሰስ ነው እንዲህ ወሬው። እኛ ያልነው ላለመደፈሯ ማስረጃ ሱዳን ላይ ልጅ ወለደች እኮ ነው ያለችው። ላለመደፈሯ ማስረጃ አቅርቢልን። ሀቡ መክሰስ መብታቸው ነው። ይክሰሱኝ። መልስ ለምሉልኝ። ማንም ሰው ማንን አያስቆመኝም። ዳሴ ችግር የለው። እኔ እንዲያውም ሃሌሉያ ያክሰሽ ችግር የለው። ለምን እንደሆነ ታውቂያለሽ? እመማማ ሰው አይደለሁም። ከሄድኩም አገሬ ነው የሚሄደው። ይኸውልሽ ከሄድኩም ሃሌሉያ ይኸውልሽ በሆነ ምክንያት አድርገን እንልካታለን። ቢሄድም አገሬ ጎንደር ከ44ቱ ነው የሚሄደው። ጎንደር ከ44ቱ ነው የሚሄደው። አዎ ያወራሽው ወሬ ራስሽኑ ነው ገደል የሚከትሽ። ጠልፎ ወቂ ዋጋ ያስከፍልሻል። ችግር የለውም ልክፈል። መቅደላይት ሀቢባ ግን ቴማሽ ምንድነው ግን? ሀቢባ መቅደላይት እኔ ወጣለሁ። እርዳታችን ያስፈልግሻል። የምንረዳሽ ነገር አለ። ምንም አልፈልግም። ለምን እንደሆነ ታውቂያለሽ? እርዳታሽ የማልፈልገው እኔ መጀመሪያ ላይ ማለት ነው የሰውን ቁስል ስትነኪው ነው አይደል? ያን ቁስል የሚያመው የሰውን ቁስል ስትነኪው፣ እኔም በልጄ ላይ ነው ቁስሌን የተነካሁት። መስዋዕት የከፈልኩለትን ልጄ ነው ቁስሌን የተነካሁት። ያንቺን ቁስል ሀቢባ ቁስልሽን ስነካብሽ ቁስልሽን ያምሻል አይደለ? ህመምሽን እኔ እዚህ ሀገር ላይ ዋጋ እየከፈልኩለት ያለሁት ልጄ። ኢብን ኦቲዝም ማለት በሽታ አይደለም። እንድታቂልኝ የምፈልገው ኦቲዝም በሽታ አይደለም። አይዞሽ በጣም እናዝናለን። ተኬር ካረክሻቸው እንደማንኛውም መሆን የሚችሉት የኔ ልጅ እግዚአብሔር ይመስገን ከመልክ ከውበቱ ስታዩ የሚያሳሳ ልጅ ነው ያለኝ።